ኦኬ ጋይስ ሶ ጉዞ ወደ ኬፕ ታውን እንግዲህ ልንጀምር ነው ማለት ነው። ሶ ወደ ኤርፖርት እየሄድን ነው አሁን። በጣም ሰርፕራይዚንግሊ ግን እኔ ሳውዝ አፍሪካ ለመሄድ እንደዚህ ቪዛ አዛ ይሆናል ብዬ ጠብቄ አላቅም ነበረ። አይገስ ልክ እንደ ዩሮፕ ምናምን ነገር የሚለጠፈው ቪዛ ምናምን አፕላይ ተደርጎ ነው ለካስ። በእውነት ከአንድ አፍሪካ ሀገር በእውነቱ ወደ ሌላ አፍሪካ ሀገር ለመሄድ እንደዚህ ከባድ ይሆናል ብዬ አስቤም አይቼም አላቅም። ኤኒዌይስ ግን አሁን ኦልሬዲ እንግዲህ ሄደን እዛ አሪፍ ታይም ይሆነናል ብለን እናስባለን ማለት ነው። ሶ ትንሽ አርፍደናል እንግዲህ የሌለ እየነዳ ነው የምንሄደው ብላችሁ ጋይስ። ስለዚህ እንግዲህ አብራችሁን ቆዩ። ያበደ ትሪፕ ነው የሚሆነው። ሌትስ ጎ። 5 ደቂቃ ቀረን ጋይስ፣ አርፍደናል። እዛ ያው ከሮጥ ጋር እየተወዳደረ ጥሎኝ ሄደ ነው የምላችሁ ጋይስ። ላበላብ እስክንሆን ሮጠን ደርሰን ገሷት ቦርዲንግ ገና አሁን የተጀመረው። ከንቱ ልፋት ማለት ይሄ ነው በቃ። ኦኬ ጋይስ እሱ እንግዲህ ከ9 ሰዓት ፍላይት በኋላ ሆቴላችን ደርሰናል ማለት ነው። ሳውዝ አፍሪካ ኬፕ ታውን። ሆነስሊ አየሩ እንደዚህ አልጠበቅኩኝም። በጣም ያበደ አየር ነው እና ግን ያው እዚህ ያሉ ሰዎች ይሞቃል ምናምን እያሉ ነው። ግን እንግዲህ ከዱባይ አንጻር ሙቀቱ እዚህ ያው ቀልድ ነው። ብቻ ያው ኤኒዌይስ በጣም አሪፍ ነው። ግን በጣም ደክሞናል። አልገባችሁም? ኦልሞስት 9 hours ፍላይት ነበረ። ከዛ ባሻገር ወደዚህም ደግሞ ለመምጣት ትንሽ ታይም የወሰደበት ነገር አለ። በደንብ እንግዲህ ሌሊቱንም ያን ያህል ብዙ አልተኛውም። ጠዋት ነበረ ፍላይታችን። እንዳያችሁት ደግሞ ኦልሞስት ሊያመልጠን ብሎን ኦልሞስት የዱባይን ኤርፖርት ጠቅላላ በሩጫ እየሄድን ነበርና ኢነርጂ ጨርሰናል ማለት ይቻላል ማለት ነው። ኦኬ ሶ እስቲ ትንሽ ደግሞ እረፍት ምናምን ነገር እናረግና በኋላ ላይ ትንሽ አንዳንድ ኤክስፕሎር ማድረግ የምንችላቸው ነገሮች ካሉ ኤክስፕሎር እናረጋለን። this is the first day in Cape Town guys። ያው እንግዲህ ሩሙን ለማሳየት ያክል ብዙ የሚታይ ነገር የለውም። በእርግጥ ግን as you can see በቃ እችን ትመስላለች ማለት ነው። እዛ በኋላ እዚህ ጋር ናይስ የሆነ ቪው አለ። ቪው አክቹሊ ብዙ አይደብርም። ወደዛ ሃርበር ነገር አለ። እዛ ጋር የሆነ ፌመስ ስቴዲየም አለ። ፌመስ ስቴዲየም ይሄን ወደዛ ማውንቴን ቪው ምናምን ነገር አለው ማለት ነው። ከዛ ውጪ ብዙም ዋው የሚባልበት ነገር አይደለም፣ ግን ስቲል አሪፍ ነው ማለት ነው። ሶ አሁን ትንሽ ደግሞ ረፍት እንወስድና ከዛ በኋላ እንግዲህ እስቲ አብረን የምናደርገውን እናየዋለን። እንግዲህ ፈርስት ዴይ መጀመሪያ ቀን ሌትስ ጎ። እንዴት ነው ፋሚሊ? እንግዲህ አድረናል ፈርስት ዴይ እና እስቲ የሆነ ቦታ እየሄደ ነው አሁን። በጠዋት ትንሽ አየሩ ግን ይከብዳል ነው የምላችሁ። ዳመና ነው ያው ትንሽ ይበርዳል። ታጥቀናል ለብርድ ማለት ነው። so we are going to this place። አላወቅንም ገና ምን እንደሆነ በርግጥ። so አብረን እናየዋለን ማለት ነው። let's go። okay guys, so we are here. just finished የነበረን አንዳንድ ሚቲንጎች ምናምን ነበሩ፣ እሱን ጨርሰናል። ሶ ማርኬት ቼክ እያደረገን ነበር። honestly actually this week trade አላደረግም ብዬ ነበር። the reason being is normally ከዚህ በፊት ቡትካምፕ ላይ ካላችሁ ለምን ኤክስፕሌን አድርጌላችኋለሁ። ስለዚህ ሃየር ታይም ፍሬም ላይ ኢንሳይድ ካንድል በሚፈጠርበት ጊዜ ትሬድ ለማድረግ በጣም አስቸጋሪ የሚሆንበት ጊዜ ነው የሚሆነው። ስለዚህ ከዛ ኢንሳይድ ካንድል በደንብ አሪፍ ብሬክአውት እስኪመጣ ድረስ ያው ትሬድ አልገባም የሚል ነገር አውርተን ነበረ ማለት ነው። ራይት ሶ ላስት ዊክ ላይ እንደምታዩት just show you this. so this is gold። ስለዚህ እዚህ ጋር እንደምታዩት ላስት ዊክ ላይ የነበረን ነገር ነበረ። so here this is ኢንሳይድ ካንድል። ስለዚህ ኢንሳይድ ካንድል ማለት እንደምታዩት በዚህኛው ካንድል መሀል ላይ ያለች ካንድል ናት ማለት ነው። ኦኬ ሶ እቺ ኢንሳይድ ካንድል ያው ኢትስ ኮንሶሊዴሽን ካንድል። ስለዚህ ቀጣዩ ካንድል ሞር አዛ ካንድል የመሆን እድሉ ከፍተኛ ነው። ኢን ዲስ ኬዝ ግን ያው ሰኞ ዕለት በደንብ ብሬክ አድርጎታል ማለት ነው። ስለዚህ ተርንስ አውት ያው እንግዲህ ዲስ ዊክ ትሬድ ማድረግ አይቀርም ማለት ነው። ግን ይህንን ኮንፈርም ለማድረግ ይሄኛው ሬንጅ እያደረገበት የነበረበትን ሌቭል
በደንብ ጥሩ ዴሊ ክሎዝ እፈልጋለሁ ዛሬ። ስለዚህ ዛሬ በዚህ ስትሮንግ ክሎዝ የሚዘጋ ከሆነ እንግዲህ ትሬደብል የሆነ ሳምንት ይሆናል ማለት ነው ለኔ። ሶ ስቲል ኢንሳይድ ነው ማለትም እንደምታዩት በዚህኛው ግብዳ ካንድል ሬንጅ ውስጥ ነው ያለው። ስለዚህ ፕሪፈረብሊ ፕራይስ ከዚህ ቢወጣ ሞር አሪፍ ነው። ነገር ግን አትሊስት ከላስት ዊኩ ራሱ ከወጣ ስቲል ትሬደብል ነው ማለት ነው። ሶ ዛሬ ኢትስ ማንዴይ። ስለዚህ ፕራይስ ክሎዝ እስኪያደርግ ኮንፈርም ለማድረግ እንጠብቃለን ማለት ነው። እስከዛ እንግዲህ እዚህ አንዳንድ ሚቲንጎች ይኖራሉ። አንዳንድ የተለያዩ ቦታ ላይ የመጡ ትሬደሮች ምናምን አሉ። ከእነሱ ጋር አንዳንድ ሼር የምናደርጋቸው ኤክስፒሪንሶች ምናምን ነገር ይኖራሉ ማለት ነው። ሶ ቲል ደን እንግዲህ ይመቻል። ኦኬ አሁን እንግዲህ ሚቲንጋችንን ጨርሰናል። Let me introduce you someone here. Hello guys, how are you? This is a great guy. Make sure you follow his account and his Telegram channel. You will enjoy a lot from him. This is my guy Dennis from Tanzania. What do you trade like currently? I love trading BTC USD. Your guy, I've never traded BTC USD since 2021. It's my calling. You should start. And the gold, your favorite one. He's trying to convince me to trade Bitcoin, but bro, like and I'm gold, done with Bitcoin. And gold, US oil? No, bro. So I trade only 4 pair: BTC USD, XAU USD, US oil, and US Tech. What do you recommend like beginner traders like to start with? I think they should start with some general concept of price actions, and then they can advance to more advanced core strategy. But you can't start, don't complicate things at the beginning. You need to have a clear understanding of some beginning things, simple things. If you went back like to your first time when you start trading, so knowing what you know now, Yes. what advice would you give like your old son? First of all, I should stick with one strategy. Most of beginners, they have 100 mentors. Yeah. It's confusing. Other mentors can tell you, we are both right. Another person can buy up to here, can get out. He's right. Another person can start selling there. Yeah. So you should find a person who you trust and stick with him. If you trust their trades and his way of approaching the market, stick with him. Okay guys, so አሁን ትንሽ አንዳንድ ነገር ሲማችንን አስተካከልን። ትንሽ አንዳንድ ነገር ደግሞ ሾፕ አረግን ምናምን። ከዛ እስቲ አሁን እርቦናልና ምግብ ደግሞ መጥፎስ አለብን። the view ግን is crazy guys. አይ ማለት በቃ በጣም አሪፍ ነው አየሩ ምናምን። እንዴ እዚህ ንቅር እንዲያስፈላል ነገር። ኦኬ ኬፕ ታውን አይ ሲ ዩ ትላል። አይ ሲ ዩ ኬፕ ታውን በጣም ጸዴ ነው። ካላማሪ ይላል። እንዴት ነው ዋና ጫውታት የምችል ነገር? Let's go guys. ይኸውላችሁ አሁን ያለነው ኬፕ ታውን ዩት ቪው ጋይስ ክሬዚ። አሁን የተወሰነ ኢነርጂ ያስፈልጋል ከዚህ በኋላ ሰርቫይቭ ለማድረግ እና እስቲ እንደበርበስች ወሳኝ ነገር ነው። ቴንክ ዩ። አሁን እንግዲህ ቀማምሰን ጨርሰናል። ሶ አንድ የሚቀረን ኢቨንት አለ ለዛሬ። እዛች ኢቨንት ደግሞ ደረስ ብለን እንሄዳለን። አይ ዶንት ኖ እንድትሰማችሁ ምናምን ሹፍ ነፋስ አለ በጣም። ማይክ ደግሞ አልያዝንም አንፎርቹኔትሊ፣ ግን ሆፕፉሊ ይሰማችሁ አስባለሁ። ሞርኒንግ ፋሚሊ እንግዲህ ዴይ ነምበር 2 አሁን እንግዲህ ገና መነሳታችን ነው። had a long night yesterday። ዛሬ አንዳንድ ነገሮች የምናደርጋቸው ነገሮች ይኖራሉ። ከዛ በፊትም ደግሞ ኦፍ ኮርስ ቻርት ላይ ከቡትካም ሜምበሮቻችን ጋር አንዳንድ ዲስከሽኖች ይኖረናል ማለት ነው። ሶ ሌትስ ጎ። እንደምታዩት ቬሪ ናይስ ቪው ኪሊማንጃሮ እዛ ጋር አለ ትላል። ከዛ በኋላ እንግዲህ አሁን ወደ ቻርታችን እንመለሳለን ማለት ነው። ሶ ቤዚክሊ ጋይስ ዲስ ዊክ ኤክስፔክት እያደረኩት የነበረ ነገር ነበረ ላሳያችሁ። ሶ እንዳልኳችሁ ዲስ ዊክ አይ ዋዝ ዌይቲንግ
እንግዲህ ማርኬት በጣም በጥሩ ፑሽ እንዲያደርግ ነበር እየጠበቁ የነበረው። ስለዚህ እንደምታዩት ላስት ዊክ ላይ እንግዲህ በጎልድ ሂስትሪ ኢን ዘ ፓስት ካፕል ኦፍ መንዝስ እንግዲህ እንደዚህ በጣም ቾፒ ፕራይስ አክሽን ሰጥቶን አያውቅም ጎልድ ማለት ነው እንደምታዩት እዚህ ጋር። ሶ ዲስ ዊክ ስንገባ በጣም ያው ይሄ ኮንሶሊዴሽን ይቀጥላል ብዬ ኤክስፔክት አድርጌ ነበርና ትሬድ የማደርገው ኦንሊ ኦፕሽን ከነዚህ ሬንጆች አግሬሲቭሊ ብሬክ ካደረገ ነበር ወይ ወደ ላይ ወይ ወደ ታች ማለት ነው። ሶ ትላንትና ሰኞ ሰርፕራይዚንግሊ እንግዲህ በጣም አግሬሲቭሊ ብሬክ አድርጎታል ይሄንን ሬንጅ ማለት ነው። ሶ ቀጣይ የማየው ሌቭል ይሄኛው ነው። ዲስ ኢዝ ኦልሶ ዴይሊ ኢንተርናል። ስለዚህ የመንዝሊ ሙቭመንት እንግዲህ ወደ ታች የመንዝሊ ኢንተርናል አለን እዚህ አካባቢ። ስለዚህ ወደዚህ ይወጣል የሚል ስቲል ኤክስፔክቴሽን እንደዛ ነው። ነገር ግን ኮንፈርሜሽን ይፈልጋል ስፔሻሊ ከነዚህ ሌቭሎች የሚኖረው ሪያክሽን ወሳኝነት ይሆናል ማለት ነው። ሶ ከረንትሊ ግን ፕራይስ ኢዝ ቡሊሽ አትሊስት ወደ እነዚህ ሃዮች ድረስ እንግዲህ የሚቀጥል ይመስለኛል ማለት ነው። ሶ ጎይንግ ኢን ቱዴይ አንዳንድ የምናያቸው ነገሮች አሉ። በተወሰነ ያልተወሰዱ ሌቭሎች አሉ። ፕራይስ እንግዲህ ይህንን ሌቭል ሆልድ እያደረገ ነው። እርሊ በተወሰነ ከዚህም ሌቭል ደግሞ ሪጀክት እየተደረገ ነው። ያው ገና አሁን ለንደን መከፈቱ ነገር ነው ማለት ነው። ሶ አፍተር ዲስ እንግዲህ ፕሮባብሊ የኒውዮርክ ኮንቲኒዩሽን ትሬድ ይመስለኛል። ፕራይስ አንለስ ወደዚህ ትንሽ ደግሞ ሪትሬስመንት ካልሰጠ ከዚሁ ለመቀጠል ትንሽ ሪስኩን እንግዲህ ከፍ ያደርግብናል ማለት ነው። ሶ እንግዲህ እስቲ ሙቪንግ ፎርወርድ የምናየው ነገር ይሆናል። አሪፍ ኦፖርቹኒቲዎች ካሉ እንግዲህ እነዛን ኦፖርቹኒቲዎች ኤክስኪዩት የምናደርግ ይሆናል ማለት ነው። እንግዲህ ከቲሙና ከቡትካምፕ ሜምበሮቻችን ጋር አንዳንድ ላይቭ ዲስከሽን ይኖረናል። ቤዚክሊ ዛሬ ኤክስፔክት የማደርጋቸው ነገሮች እና ዲስ ዊክ የማያቸው አንዳንድ ነገሮች ካሉ እነሱን ዲስከስ እናደርጋለን። አንዳንድ ኪውኤንኤ ሴሽኖችም ይኖረናል ማለት ነው። ሶ ቀናችንም በዚህ እንጀምራለን ማለት ነው። ጋይስ ሌትስ ጎ። ኦኬ ጋይስ ሶ ጀስት ፊኒሽድ እንግዲህ ከቲማችን ጋር ያለንን ዲስከሽኖች የመሳሰሉ ነገሮች። አሁን ደግሞ ዊ ጎ ጂም። ግጁ ነሽ ጋይስ? ናው ጂም ውስጥ ነው ያለነው። ወርክአውት እናደርግ ነው። በደንብ ነው ትሬን ማድረግ ወይ ልጅ የስ ስልጠና ያስፈልጋል። ሎወር ቦዲ ይችላል። ሎወር ቦዲ የሚያስፈልጋል። ዛሬ ያው ምንድነው በቸስት እና ትራይ ለመጀመር ነው ሀሳቢ፣ ግን ይበቃናል ይመስለኛል። ያ እኔም የተወሰነ ወርም አፕ አድርጌ ነው ወደ አፐር ቦዲ የሚገባው። ሌትስ ዱ ኢት ጋይስ ሌትስ ጎ። ዋትስአፕ ፋሚሊ አሁን እንግዲህ ዌርሃውስ ወይን ቴስቲንግ ምናምን ነገር ደግሞ አለ ብለን እንግዲህ ወደዚህ ቦታ መጥተናል። ሎት ኦፍ አሜዚንግ ትሬደርስ ሂር ፍሮም ኦል ኦቨር አፍሪካ እንደምታዩት ማለት ነው። ዘ ፕሌስ ኢዝ ሪሊ ናይስ። በኋላ በደንብ አሳያቸዋለሁ። ኬፕ ታውን በጣም ኮንሲደር የማደርገው ሀገር ሆኗል ሆነስትሊ። ሶ ዊ ጋት ዲስ ናይስ ባርቢኪው ኤሪያ ላይክ ዘ ቪው ኢዝ ክሬዚ ኤንድ እንግዲህ ዲስ ኢዝ ዘ ቫይብ ማለት ነው። Okay guys, አንድ ሰው ላስተዋውቃችሁ። This is my buddy from Tanzania, King Jeff. Yo Jeff. Hi Ethiopia. Hi 10 million, 60 million, 100 millions. We're 120 Hello, million. bro. Yeah. How why not? They have to make money too, same like you did. You know? Yes. So I want you to say something, okay? Yes, we are. Say Ndenachu. Ndenachu guys. I really love you Ethiopian guys. Yeah, Ndenachu guys. Really love you guys from Ethiopians. Your brothers are from Tanzanians. Yes, sir. Yes. What's up guys? ዛሬ እንግዲህ ኢትዮጵያዊ ትሬደሮች ነው ማስተዋወቃችሁ። We have one Ethiopian trader. Top trader in Ethiopia. This guy is in Ethiopia. I'm your brother. Yeah. From Kenya. Brother. Taramin himself. King of lots. Good size. Lot size, yeah. And this guy, you know him? በቅርቡ ነው የተዋወቅ ነው። An ex-sniper. በአዲስ መልክ፣ በአዲስ ግጥም፣ በአዲስ ዜማ ብሎ ነው የመጣው።
Day ናችሁ guys. So day number 3 in Cape Town. So far እንግዲህ አካሄዱ ያበደ ይመስላል። በጣም አሪፍ ነው። ትላንትና was amazing. በተወሰነ ያው አንዳንድ ማታ ዋይን ቴስቲንግ ምናምን የመሳሰሉ አንዳንድ ኢቨንቶች ነበሩ። ከዛ በኋላ ያው ዛሬ ትንሽ ሌት ሆነን ነበር የተነሳ ነው ማለት ነው። ማርኬቱ ላይ አንዳንድ የማያቸው ነገሮች ላሳያችሁና we'll start the day ማለት ነው። Let's go. So as you can see here, this is the gold chart. በተወሰነ ትላንትና ከቲማችን ጋር በደንብ አናላይዝ ለማድረግ ሞክረን ነበረ ማለት ነው። ስለዚህ ፕሪ-ማርኬት ያው ትላንትና it was a little bit እንግዲህ ትሬድ ለማድረግ አስቸጋሪ ነበረ፣ ምክንያቱም ባንክ ሆሊዴይ ነበረ ማለት ነው ትላንትና። ነገር ግን ከቲማችን ጋር ኤክስፔክት እያደረግነው የነበረ ነገር ነበር, which is like before this እንግዲህ higher time frame level test ከመደረጉ በፊት የ4 hour አሪፍ ሪትሬስመንት ወይም የ4 hour swing low እንዲሰራልን ነበር የጠበቅነው ማለት ነው። then በዚህ 4 hour ድሮፕ ላይ እንግዲህ ኒውዮርክ ኮንቲኒዩሽን ካለን እዚህ አካባቢ ለመግባት ነበር ኢንትሪያችንን ማለት ነው። ስለዚህ በዚህ ሪትሬስመንት ላይ የኛን ኢንትሪ ሞዴል አላገኘንም። so it was basically a no trade day. በተወሰነ of course we have to be picky, ምክንያቱም ደግሞ እንዳልኳችሁ ባንክ ሆሊዴይ ነበረ ማለት ነው የዩኤስ የዩሮ። ስለዚህ እነዚህ ነገሮች ያው ኦቨርኦል ቾፒ ፕራይስ አክሽን ያደርጓል። and ደግሞ ካንድሉም ደግሞ it was obvious አጠር ያለሽ ካንድል እንደምትሆን፣ ስለዚህ for the next day a huge gap ጥሎ እንደሚሄድ internal gap daily gap ጥሎ እንደሚሄድ it was በጣም obvious ማለት ነው። ስለዚህ ዛሬ I really want to see price ወደዚህ እንዲመጣ ነበር ስጠብቅ የነበረው። አሁን ከተወሰነ ደቂቃ በኋላ ከቲማችን ጋር ላይቭ እንገባለን in the bootcamp። በተወሰነ ይህንንም በደንብ ዲስክራይብ አደርግላችኋለሁ ማለት ነው። ስለዚህ ፕራይስ እችን ታፕ አድርጎ ቢሄድ አሪፍ ነው፣ ምክንያቱም እንደዚህ አይነት ሃይ ታይም ፍሬም ሌቭሎች ልክ እንደ ማግኔት ናቸው ለፕራይስ። ስለዚህ አሁን ላይ ባለው ግን ገና ታፕ ሳያደርገው ፕራይስ ኦልሬዲ ስታርትድ ሪአክቲንግ። እንደዚህ አይነት ሲቹዌሽን ላይ መቸኮል አልፈልግም፣ ምክንያቱም ዴይሊ ኢንተርናል 4 hour ኢንተርናል እነዚህ ነገሮች በጣም ኢምፖርታንት ሌቭሎች ናቸው ለኔ ሞዴል ማለት ነው። ስለዚህ ፕራይስ ወደዛ ታፕ ካላደረገ በዚህ ዳይሬክሽን ኤክስኪዩት የማድረግ እድል በጣም ጠባብ ነው የሚሆነው ማለት ነው። ኢቨን እንደውም ሞር የተሻለ ለምሳሌ ኤዥያን ሃይ ስዊፕ አድርጎ ከመጣ ማለት ነው ጀስት ኢን ኬዝ እንደውም ለኔ ሞር ላይክሊ ሲናሪዮ የሚሆንልኝ ማለት ይሄ እንደዚህ አይነት ኢንተርናል ቴስት ሳይደረግ ፕራይስ ሪአክት ሲያደርግ ሞር ከዚህ ዳይሬክሽን ትሬድ ሞር ሴንስ የሚሰጠኝ ከላይ የሚገቡ ሾርት ናቸው towards this entry ማለት ነው፣ or ደግሞ towards this level. so ያው currently እንግዲህ ምንም about the price የምናደርገው ነገር የለም። ስለዚህ ከመጠበቅ ውጪ ሌላ የምናደርገው ነገር አይኖርም ማለት ነው። ስለዚህ እንግዲህ what's very important in gold እና ደግሞ ስፔሻሊ የኔን ሞዴል ፎሎ ለሚያደርግ ሰው ስፔሻሊ ጎልድ ባሪውን በደንብ አንደርስታንድ ካደረጋችሁት ሁሌ ትሬድ የሚደረግ ፔር አይደለም። you need to know መቼ ትሬድ ማድረግ እንዳለባችሁና መቼ ትሬድ ማድረግ እንደሌለባችሁ ማለት ነውና in trading you have to be በጣም disciplined enough like የናንተን ሞዴል ወይም የናንተን ሴትአፕ እስክታዩ ድረስ እንግዲህ መጠበቅ በራሱ ራሱን የቻለ ትሬድ ነው። ኦኬ ኖ ትሬድ ኢዝ ኦልዌይስ አ ትሬድ እና ሴንስ በማይሰጥ ማርኬት ላይ መግባት ያው ካፒታል መጨረስ ነው ማለት ነው። ኦኬ ስለዚህ that's እንግዲህ very important። ስለዚህ እንግዲህ ቡት ካምፓችን ውስጥም በደንብ ክሎዝሊ እያሳያችሁ ያለውት ነገር ይሄን ነው። as you can see በጣም we are very picky the past እንደውም 2 weeks ምናልባት 2 ወይ 3 ትሬድ ብንወስድ ነው ማለት ነው። እና እንደምታዩት እንደዚህ አይነት በጣም አዛ ማርኬት ኮንዲሽኖችን አቮይድ የምታረጉት ብዙ ገንዘብ ከመጨረስ አቮይድ የምታረጉት እንደዚህ በጣም ፒኪ ስትሆኑ ነው ማለት ነው። ሞዴላችሁ ላይ you have to be like በጣም patient. so ከረል ይሄንንና of course ሌሎች ማርኬቶችን ደግሞ ቡት ካምፑ ላይ በደንብ ዲስከስ እናደርጋለን። after that we'll be doing some activities. አብራችሁን ቆዩ። What's up guys? አሁን እንግዲህ we're about to do karting. Hello, how are you? Fine. Getting at
ባዲ ፖርሽማ መኪና ነው። ፖርሻ መኪና ነው። ክሬዚ ካር እና እስቲ ዋን ኦፍ ዘ ቦይስ እችን ነገር እችን ባርጎ ይነደበረባት ብለው ይዟት መጥተው እና እስቲ it's going to get wild. What's up, my Ethiopian? You got the Ethiopian guy, The Ethiopian guy, the gangster. most famous Ethiopian guy. The most famous Ethiopian guy. Yeah, let's get it, guys. Let's go. ያዞ ይላል እንግዲህ የኬንያ እርጥብ ትላለህ። ኬንያ አልኩ የሳውዝ አፍሪካ እርጥብ። ሳውዝ አፍሪካን እርጥብ የበላ ነው። ይሄን ይመስላል። I can survive with this food. Yeah, bro, this is like that's really good, bro. With the Mustang gang. With the Mustang. The Mustang gang, yeah. So, which is the most powerful gang? Depends. If you're gonna drive over pavements, then the SVR. If you drive on a racetrack, then the Mustang. Me, I'm a BMW guy. He's a Mercedes guy, so he's very slow now. So, Yeah. so I'm more comfortable. We don't say anything. We don't say anything. We don't say Yeah. and we don't judge. We listen, but we don't We listen, but we don't judge. Like drifted. Bro, can you see the speed bump there? ሶ ትላንትና was amazing የነበረ ቀን ነበረ። unfortunately ከሆነ ሰዓት በኋላ እንግዲህ ቻርጃችን ምናምን ነገር የስልክ ካሜራ ኤቭሪቲንግ ዘግቶ ጨርሰን እንግዲህ በተወሰነ ያመለጡ አንዳንድ ኮንቴንቶች ነበሩ ማለት ነው። ግን ያው እንግዲህ ምንም ማድረግ አይቻልም ማለት ነው። ግን it was amazing ማለት ነው። ሶ ዛሬ በተወሰነ እንግዲህ ጎልድ ፕራይስ ትላንትና ጀስት ሹት ነው ያደረገው። ኢንትሪ አልሰጠኝም ነበር የመሳሰሉ ነገሮች ከቲማችን ጋር ስጠብቀው ነበር actually ነገር ግን ኢንትሪ ሳይሰጠን እንግዲህ ቆሶ ማለት ነው ራይት። ሶ ዛሬ ስቲል ፕራይስ እየጨመረ ነው። አሁን ላይ ላይቭ ከቡትካምፕ ሜምበሮቻችን ጋር ገብተን ደግሞ አንዳንድ አናሊሲሶች እንሰራለን። ሶ we want to be patient በእንደዚህ አይነት ጊዜ ጎልድ continuously move በሚያደርግበት ጊዜ እንግዲህ ቼስ ማድረግ የመሳሰሉ ነገሮች ያው it's a room እንግዲህ for mistakes እና እንግዲህ room for ኪሳራ ይሆናል ማለት ነው። ሶ ያው ቤዚካሊ ምንድነው ጎልድ እንደዚህ በጣም ፋስት ፔስድ የሆነ ሙቭመንቶች በተለያዩ ነገሮች ላይ ሲኖረው እንደዚህ በተወሰነ ረጋ ብሎ ያንን ነገር ቼዝ አለማድረግ እና ሁሌ ፕላኑን ፎሎ ማድረግ በጣም ኢምፖርታንት የሆነ ነገር ነው ማለት ነው። እና ያው አዘ ትሬደር አክሰፕት ማድረግ ያለብን ነገር አለ which is ሁሉንም ሙቭ መያዝ አይጠበቅብንም። ሁሉንም ሙቭ ለመያዝ ደግሞ ስንታገል ነው ዩዥዋሊ እንግዲህ የማይሆኑ ኪሳራዎች ፎሞ የመሳሰሉ ነገሮች ኦከር የሚያደርጉት ማለት ነውና you need to understand ሌላ ኦፖርቹኒቲ ሁሌ ማርኬት ውስጥ ይኖራል ብለን ማለት ነውና ፕላናችን እስካለ ድረስ ማርኬት ውስጥ እንገባለን። ፕላናችን ከሌለ ደግሞ ኢቭን ማርኬቱ በጣም ቢንቀሳቀስም ምንም ማድረግ የምንችለው ነገር አይደለም። ምክንያቱም በፕላናችን መንቀሳቀስ መቻል ይኖርብናል ማለት ነው እና ይሄ ኦፍ ኮርስ ብዙ ኪሳራዎችን አቮይድ ለማድረግ መጠቀም ያለብን ስትራቴጂ ነው ማለት ነው። and of course እንዳልኳችሁ ደግሞ ኦፖርቹኒቲ ቢሄድ ኦፖርቹኒቲ ደግሞ መልሶ ይመጣል ማለት ነው። ሶ ይሄንን ለማለት ነው። አሁን I'm just going live for the team። ከዛ በኋላ ቱዴይ አንዳንድ ኤክሳይቲንግ ነገሮች ይኖራሉ አብረን እናያለን። ተከታተሉ ጋይስ ሌትስ ጎ። ዴን ሾው ዩ አ ቪው ይሄ ባለው ጋዴያ